ይላሉ አምስተኛ ስድስተኛ ትውልድ ገበሬዎች ናቸው እና ኤክስፐርቲዙን አስበው አሁን እኛ ሀገር አደራህን ልጄ እንደኔ ገበሬ እንዳትሆን ጠንክረህ ተማር ምናምን ይለዋል ልጁን ግብርናን እንደ እርግማን አስበው ማለት ነው ግን እዛ ፕራውድሊ በጣም ትልቅ ፕሪቪሌጅ ያለው ነው ሴክተሩ ባይት ሰልፍ በጣም ትልቅ ክብር አለው ገበሬ ማለት ሀብታም ማለት በጣም ሀብታም ነው መንግስትም ጥሩ አድርጎ እውቅና ይሰጣቸዋል አሜሪካ ያደረጉት የአሜሪካ ገበሬዎችና የአሜሪካን ወታደሮች ናቸው ነው የሚሉት እነሱና ሶ በጣም ትልቅ ክብር አላቸው ለገበሬዎቻቸው እና ከትውልድ ትውልድም ደግሞ የሚቀባበሉት ነው ጄኔሬሽናል ነው እና በጣም ትልቁ ጉጉቴ ጀምሬ ማስቀጥለው ነገ ላይ ነገ አምስተኛ ስድስተኛ ሰባተኛ 10ኛ ጀነሬሽን ድረስ የሚቀጥል ግብርናውን ይዞ የሚሄድ ትውልድ ያስፈልጋል አሁን እንደምታውቀው አብዛኛውን ሰው ከገጠር ወደ ከተማ እየፈለሰ ነው ብዙ ትልልቅ ነገር የሚያሰራ ትልልቅ ፖቴንሻላችን ግን ያለው ስቲል እዛ ነው እና ለዛ ኢንስፓይሬሽን ለመሆን ነው